ሌላ አዲስ ምዕራፍ ነው። ጆሲ እንደተቀየረው አሁን እዚህ ጀማ ማንም የተቀየረ ሰው የለም። እውነት እናውራ ከተባለ ንገራቸው ያለውን ነገር ማርያምን። ጆሲ በጣም ተቀይሯል ጋይስ። እኔ ብቻ ነኝ ያስተዋልኩት። የጌታ ሰው ሁላችሁ ጆሲ መካም ሰው ነው በጣም አይካን ዋት ምራፊ የነገው ፕሮግራም እንዴት ነው? ላትቀጣ እንደዚህ ሆነ እንዴት እንጮታለን? ጌም ለምን ለምሳሌ ቅጣት ምናምን ነገር አንዱን ፀጉሯን ንጨው። አንተ ዱቄት አትመረጣ ነው መስሎ ማለት ነው። ፀጉሬን ሬት ይለቃ ፀጉርሽ ወይ ደግሞ አንዳንድ ፀጉር እንሳብበት ናዋን ፎንቲ እንደዚህ ፀጉርን በዱቄት ሲያልቅልክላ እልክላችኋለሁ ጋይስ። አየር እንዳልይዝባችሁ እኮ እልክላችኋለሁ። አብሽሪ አብሽሪ አብሽሪ። ላቭ ዩ ጋይስ። ላቭ ዩ ቱ ላቭ ዩ ቱ ባይ። ስማ እናቴ ትሙት ያያ አሁን አንተ ታውቃለህ የፀጉር ስታይሊንግ ነው። ቆይ ኢፌክቱን ላንሳለኝ ነው አባት። ቆይ ኢፌክቱን ናቹራል አድርገው እንትኑ አላለኝም።